ሰላም ጤና ይስጥልኝ። ዜድ ነኝ። እንዴት ናችሁ? ዛሬ ብሪያኒ በሩቢያን እንዴት እንደሚሰራ ነው ማሳያችሁ። እዚህ ጋር አዘጋጅቻለሁኝ። ሩቢያኑን አጽድቼ በደንብ አጥቤ አዘጋጅቻለሁኝ። ሩቢያኑን ስናጥብ በሎሚ ወይም በከል ማጠብ አለብን በደንብ እና እዚህ ጋር ቲማቲም፣ ሽንኩርትና ካሮት፣ ቃሪያ አዘጋጅቻለሁኝ። በዚህ መልኩ ነው የከተፍኩት እንደምታዩት። እዚህ ጋር ደግሞ ባህራት ሄልና ቀረፋ አለኝ። እዚህ ጋር ነጭ ሽንኩርት ፈጭቼ አለኝ። እዚህ ጋር ባህራቶች አሉ። ባህራት መሸከል፣ እርድ፣ ከሙንና ሄል ፓውደር እና ፍልፍል አስዋድ፣ ክዝብራ፣ ጨው አለኝ ማለት ነው። እና አሁን ወደ አሰራሩ እንሄድ። በመጀመሪያ ሽንኩርቱን እናበስላለን ትንሽ እና ከሽንኩርቱ ጋር ይሄን እናደርጋለን። ሄልና ቀረፋውን ማለት ነው። ነጭ ሽንኩርት እናደርጋለን። ጀርጀር ወይም ካሮት እናደርጋለን። ደግሞ ቲማቲም እናደርገዋለን ማለት ነው። ቃሪያ እናደርጋለን። እንደዚህ ትንሽ ከጠበስን በኋላ ባህራቶቹን እናደርጋለን ማለት ነው። እዚህ ጋር አዘጋጅተን እነዚህን ቅመሞች እናደርጋለን። እንደዚህ ትንሽ ከጠበስን በኋላ ትንሽ አንድ ሾርባ ማንኪያ ቲማቲም ማጅ እንጨምራለን። ቲማቲም ሳልሳ ማለት ነው።
በጣም ቆንጆ ነው። እንደዚህ ከጠባበስነው በኋላ እንትን እናደርጋለን ማለት ነው። ሩቢያኑ ንጹህ ነው፣ በደንብ ናጠብኩት። እና እዚህ ጋር ትንሽዬ ዛፍራን እና ትንሽ ማይወርድ አድርጌበታለሁ። እናደርጋለን። በጣም ቆንጆ ነው። እና በነገራችን ላይ ሩብም ማድረግ ትችላላችሁ፣ ሩብ ወይም እርጎ ማለት ነው። በጣም ቆንጆ ነው። እኔ ዛሬ ማድረግ ስላልፈለኩኝ አላደረኩት። ሩብም እንትን ስትሉ እንደዚህ አብራችሁ ቁሌቱን ስታቁላሉ ማድረግ ትችላላችሁ። ለምሳሌ አሁን ይሄን ለሰራሁበት በዚህ አንድ ሙሉ ማለት ነው አደርጋለሁ ማለት ነው። እና በጣም ቆንጆ ነው፣ ጣዕም አለው። እንደዛ ማድረጋችሁ መስራት ትችላላችሁ ማለት ነው። እንደዚህ በኖርማል መስራት ትችላላችሁ እና በጣም አሪፍ ነው። አበረታቱኝ ደግሞ ላይክ፣ ሼር፣ ኮሜንት አስተያየታችሁን ያላችሁና አስተያየት በኮሜንት አሳውቁኝ። ማስተካከል አለብሽ የምትሉት ነገር ካለ ማለት ነው። እና ሰብስክራይብ ስታደርጉኝ ደግሞ የደውል ምልክቷን ተጫኑ። በየጊዜው መሰራውን ወደ እናንተ እንዲመጣላችሁ ማለት ነው። አበረታቱኝ። ያው አዲስ ጀማሪ ነኝ እና አበረታታት አለባችሁ በቅንነት ማለት ነው። እና እዚህ ጋር ደግሞ ሸበትና ክዝብራ አለኝ ማለት ነው። አብሬ ሚክስ ስታረኩት ነው። ሸበትና ክዝብራ ነው። እንደዚህ በደቃቁ እንትን ብላችሁ መጨረሻ ላይ እናደርግበታለን ማለት ነው። በጣም ቆንጆ ነው። ሽታው ራሱ ተውይ አሁን በቃው በስሏል። በጣም ጨርሻለሁ ማለት ነው። እዚህ ጋር ሩዝ አዘጋጅቻለሁኝ። እንደዚህ ግማሽ ማለት ነው። ስለዚህ ወደዚህ ገለብጣለን ማለት ነው። እና እንደዚህ አድርጌ እናደርግበታለን ማለት ነው። ከላይ እንደዚህ ማለት ነው። ከዛ እዚህ ጋር ደግሞ ዛፍራን አዘጋጅቻለሁኝ ከውሃ ጋር ትንሽ ማይወርድ አድርጌበታለሁኝ። እናደርግበታለን ለከለር ማለት ነው። በጣም አሪፍ ነው ለከለሩ። እዛ በቃ እንቀጥላለን ማለት ነው። ትንሽ እሳቱን ቀነስ አድርገን በ5 እና 10 ደቂቃ እናቆየዋለን። በጣም ቀነሰ እሳቱን
እና ይህን ይመስላል። በጣም ቆንጆ ነው፣ ሞክሩት። ስለተከታተላችሁኝ አመሰግናለሁ። ሰላማችሁ ብዙ ትበል ያላችሁበት። ሰላም ሁኑ። እግዚአብሔር የሀገራችንን ሰላም ይመልስልን። ኢትዮጵያ ለዘላለም ትኑር። ባይ ባይ።